እንግዲህ ምን ልበል እንግዲህ ምን ላውራ እጄን ባፍ ያስጫነኝ የአማኑኤል ሥራ እንግዲህ ምን ልበል እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። እኛ ቤት የገባ ደስታ ሁላችሁም ቤት ይግባ። እግዚአብሔር ጎዶሏችሁን በቀላሉ ይሙላላችሁ። ዘመን ያለፈበት ጥያቄያችሁ እግዚአብሔር ይመልስላችሁ። የኔን ጥያቄ የኔን ታሪክ የቀየረ አምላክ የሁላችሁም ታሪክ ሰፊ ስጦታህ እግዚአብሔር ፈቅዶ ወደፊት ደግሞ ምን ልክፈልህ? ተመስገን ተመስገን ተመስገንልኝ በልጅ በትዳር ባረከኝ ተቀበልኩኝ ሁሉን ብዙ ነገር Yes,